እንወደው የምናከብረው ደራሲ፣ አዘጋጅ፣ ፕሮዲሰር፣ ተዋናይ እጅግ የምናደንቀው የክብር እንግዳችን የቱ ጋር ያለው አርቲስት አለማየሁ ታደሰ ስለመጣ በጣም ደስ ብሏል። የክብር እንግዳችን ነው። ዳኒ በጣም ይወደዋል። አሌክስ ዳኒን በጣም ይወዳል። ሁለቱም ለጥበብ ለፍተዋል፣ ደክመዋል፣ ሰርተዋል። በጥበብ ውስጥ እንግዲህ ወንድማማቾች ናቸው፣ ጓደኛማቾች ናቸው። እንግዲህ ዛሬ ለዚህ ዕለት ለዚህ ፕሮግራም ዳኒ የሚመሰገንበት የሚከበርበት የሰራውን የሚያጭድበት ፕሮግራም ላይ ተገናኝተናል። አሌክስ ምን ተሰማ? እንደምን አመሻችሁ። ከዳኒ ጋር ብዙ አልተገናኘንም። በመድረክ አንድ ክፍል አጋፋሪን አብረን ሰርተናል። ያለው ዲሲፕሊን፣ ለሙያው ያለው አክብሮት እጅግ በጣም የሚደንቅ ነው። ይህ ጉዳይ ከተፈጠረ በኋላ ሶሻል ሚዲያው ላይ፣ ባለሙያው ላይ፣ ከሙያው ውጭ ያሉት ሰዎች ላይ የተገለጠው ነገር የዳኒን ልብ ነው ያየሁት። ሳንሰስት የከፈልነው ሙያ እኛ ባላሰብነው መንገድ እግዚአብሔር በሚያውቀው ሳይከፈልን አይቀርም። ልብህ ነው ድካምህ ነው የከፈለ። ዳኒ አሁንም በጣም መልካም ምኞት ነው የምመኝልህ። ጤና ተመልሰን መድረክ ላይ አብረን እንድንቆም ነው የምመኘው። እናመሰግናለን። ከዚህ በመቀጠል ለዳኒ አንድ ስጦታ ያዘጋጁ የስዕል ስጦታ ነው ያዘጋጁ አሉ። የክብር እንግዳው አርቲስት አለማየሁ ታደሰ ለዳኒ ለዛሬው ሙሽራችን አርቲስት ዳንኤል አሸናፊ ይሰጥልናል። የስዕል ስጦታ የያዛችሁ እባካችሁ ወደ መድረኩ ኑ። ዳኒን በጣም እንዳናቆመው እባካችሁ። እሺ ከፊት ሆኖ ግንባር ቀደም ሆኖ ሲያስተባብር የነበረው ሁላችንም ያስተባበረ ያነቃ እጅግ ደጉ አማኑኤል ሀብታሙ የህይወት ዘመን ሽልማቴ ይሁንልኝ፣ የክብር ሽልማቴ ይግለጽልኝ፣ ይሄ እንኳን ቢገልጽልኝ ብሎ ያዘጋጀለት የዋንጫ ሽልማት ነው። የዋንጫ ሽልማቱ ዳኒ በጣም ወዶ አከብረው ትልቅ ተዋናይ ነው። ይሄንን ፍቅር
ክብር ስላየ እጅግ በጣም ደስታ ይሰማናል። እነዚህ ልጆች ናቸው ትልቁን ነገር የተጫወቱት። ኮሚቴው አንድ ጊዜ የዳኒ ህመም የብዙዎቻችን የተዋናዮች ህመም ነው። ሁላችን ቃል የለኝም። የእውነት ከልቤ ነው ደስ ያለኝ። ይሄን ያደረገው ደግሞ የድንግል ማርያም ልጅ መድኃኔዓለም ክርስቶስ እኔ ለእግዚአብሔር ሕግ አክባሪውና ታዛዥ ልጇ አይደለሁም። አመፀኛ ልጅ ነኝ፣ ግን አመፄን አላየም። ከተሸሸኩበት አውጥቶ እናንተ ፊት አቆመኝ። አሁንም ክብሩን ይውሰድ። ለእናቱ ለድንግል ማርያም ክብር ይሁን። ለቅዱሳን ጻድቃን ሰማዕታት፣ ለቅዱሳን መላእክቱም ክብር ይሁን። ከዛ መለስ ስለ እዚህ ውስጥ ያሉ ወንድሞቼ እኔ ለነሱ ደግ አይደለሁም። የነሱን ያህል ለኔ ስለኔ ብለው የተዘጋ በር የተዘጋ ልብ እያንኳኩ ስለኔ ብዙ ደክማቸዋልና መድኃኔዓለም ክርስቶስ ድካማችሁን ይቅር። እግዚአብሔር ያክብርልኝ። ሁላችሁም የልባችሁን መሻት ከክፋት በቀር ይፈጽምላችሁ። አማኑኤል ሀብታሙ እጅግ በጣም የምወደው ሰው ነው። ይህን ስላደረገ አይደለም፣ ከዛ ቤት ገና ከጅምሩ ጀምሮ ከልብ እወደዋለሁ። አማን ከነ ቤተሰቡ እግዚአብሔር ጸጋውን ያድልልን። በተለያዩ ቦታ ላይ በተቸገርኩበት ሰዓት በውጭ ሀገር ያሉ ጅማ፣ በተለያየ ከተማ ያሉ ወዳጆች የማላቃቸው እነሱ የሚያውቁኝ ለእኔ ብዙ ነገር አድርገውልኛል። ብዙ ነገሮችን አሳልፌያለሁ። አይገርም አስችሉኝ ቆሜያለሁ። እናንተ ስላላችሁ ለሁላችሁም በያላችሁበት እዚህ ሀገር ውስጥም ያላችሁ እናንተም ከፊት ለፊት ያላችሁ መድኃኔዓለም ክርስቶስ የልባችሁ መሻት ይፈጽምላችሁ። ገባኤ ሲሳይ ፎጌ ጓደኛ አለኝ። እግዚአብሔር ያክብር። ከነ ቤተሰብ ጓደኞች ሳልጠይቀው ወደ ላይ ሊሞላ ነበር። የጎደለውን ሁሉ መድኃኔዓለም ክርስቶስ ይሙላል። ከታመምኩ ጀምሮ አቅሟን ያላት ሳትሳሳ ስታስታመመኝ ነበረች። ህመሙ ነርቨስ ነው የሚያደርገው። መድኃኒቱ ሲጀማ አይተወኝም። በጣም ያስጨንቀኝ ነበር። 1 ዓመት ከ10 ወር ነው ቤት የተኛሁት። 12 እንግዶችን ቅዳሜ በመድኃኒት ነው ቲያትር የምንሰራው። ሰናይ ጥላው ትባላለች። አፄ እያየ ታየ ተመስሏል። ቀኝ እጄ ያዘዝኩትን ይታዘዛል። ለእኔ ብቻ ሰው ማናችሁ እንድታዙ ይታዘዛል። እግዚአብሔር ያክብር። ብሔራዊ ቲያትር ንጉሥ አርማን የሰራችሁ ጓደኞቼ በሙሉ እግዚአብሔር ያክብርልኝ። ሁላችሁም አመሰግናለሁ። መድኃኔዓለም ክርስቶስ አትጡ፣ የምትሰጡት አትጡ። ልበ መልካም መሆን በፍላጎት አለም። እግዚአብሔር ነው ልበ መልካም የሚያደርገው። ድህነት ድሃ ብቻ አይደለም የሚያደርገው፣ ፈሪም ያደርጋል። የሆነ ሆኖ እግዚአብሔር የተመሰገነ ይሁን። ሁላችሁም አመሰግናለሁ። ለእኔ ያደረጋችሁ እዚህ የተገኛችሁ ሳትገኙ የቀራችሁ በሙሉ እግዚአብሔር አምላክ ይስጥልኝ። ድንግል ማርያም በካባዋ ትከልልልኝ። አመሰግናለሁ።
ዳንዬ እንግዲህ አብራችሁ ስለቆማችሁ እናመሰግናለን። እስከ መጨረሻው ምችት ብሎት ሁሉ ሞልቶለት ተርፎት እስኪሰጥ ድረስ ከጎኑ እንደምትሆኑ ቃል ግቡልን። ሰጪ ያድርጋችሁ። መስጠት ከእግዚአብሔር ነው። ያለው ሁሉ አይሰጥም። እናንተ ተባርካችኋል። ባለጸጎች ናችሁ። ባለጸጋ ያድርጋችሁ። ሰጪ ያድርጋችሁ። የምትሰጡት አትጡ። እስከ ልጅ ልጃችሁ